ኢትዮጵያውያን አዲስ ሪከርድ ሰበሩ። ውድ ቤተሰቦቼ አይሾ ስፒድ አዲስ አበባ በመጣበት ዕለት ከ7 ሚሊዮን ሰው በላይ ላይቭን ተከታትሎት በአፍሪካ የመጀመሪያው ትልቁን ቪው አስመዝግቧል። ራፐሮች ወደ ኢትዮጵያ ለመምጣት እንዳሰቡ ቲዩት እያደረጉ ይገኛሉ። እሱንም የሚያስመለክታችሁ ይሆናል። አይሾ ስፒድን ያስደነገጡ 5 የኢትዮጵያ ጉዳዮችን የምንመለከት ይሆናል። ኢትዮጵያዊ አይሾ ስፒድን በእንባ ታጅቦ ኢትዮጵያውያንንና አዶናይን አመስግኗል። አይሾ ስፒድ አዲስ አበባ ለቆ ቀጥታ ወደ ግብጽ ነው ያመራው። ግብጽ ከደረሰ በኋላ ያልተጠበቀ ነገር ገጥሞታል። እሱንም የማስመለክታችሁ ይሆናል። አይሾ ስፒድን ያስደነገጡ 5 ጉዳዮች ምንድናቸው? ሰምተናቸው እንምጣ ጋይስ። That's no good. Ethiopia is the original place of coffee. Coffee was invented here? Coffee was found in Ethiopia. Coffee was invented in Ethiopia? Yeah. You gotta try it. You know, Ethiopia is the origin of humankind, so you're Ethiopian. So I'm Ethiopian? And የሰው ዘር መገኛ መሆናችንንም አያውቅም ነበር። just time travel back in time. You're now 8 years younger. You're 21, right? You're 20. How? ሰላማዊት ካሳ ያስረዳችሁ 2018 our calendar. What? ካላንደራችን This is a very unique country. 2018. 2018 We have 13 months. 3 months. Nah, you trolling me. No. It's 2018. That's why I'm feeling like this. Exactly. So Fortnite just came out. Fortnite just came out. Oh my gosh. Ethiopia doesn't celebrate like freedom. We celebrate our victory. Yeah, he told me that. He told me that 20 times. You got it. የድል እንጂ የነጻነት ቀን አናከብርም አለችው ሀሴት ማ Wow. ምክንያቱም በባርነት አልተገዛንም። የ13 ወር ጸጋ ባለቤቶች ነን። እነዚህ 5 ነገሮችን ሲሰማ ሾክ ነው ያደረገው። የቡና መገኛ፣ የሰው ዘር መገኛ፣ 2018 ካላንደር አቆጣጠራችን የ13 ወር ጸጋ ባለቤቶች እንደሆን እንዲሁም ደግሞ የተገዛን ህዝቦች አይደለንም። እኛ የነጻነት ቀን የለንም፣ የድል ቀን ነው የምናከብረው ብላ ነው የነገረችውና በቃ ሾክ ነው የሆነው። ግን ከባድ ነገር በአይሾ ስፒድ ውስጥ በላይቭ ውስጥ የተፈጠረው ነገር ምንድነው? እዚህ ጋር ነው። ይሄን ቪዲዮ ተመልከቱ። ጥሬ ስጋ ብልተው ሰውየውን ከጥቅም ውጭ ነው ያደረጉት ማለት ነው። ግድንግድ እኮ ነው ምንም ነገር ግን ማለት ነው ይሞክራል። Well, me next. How it taste? How it taste? It tastes good? Yeah. I'm watch him. It's very spicy, isn't it? It better taste nice. What is So why is it good? Why is it good? Why is it good? That's good. Bro, wait. It's actually good. Are you sure? It's good. You ain't lying? I swear. Let me try. Chat. ይዋሸኑ ጀተን ያበደ ነው አለ። ግን ችግሩ ምንድነው? ከዚህ በኋላ የተፈጠረው ነገር ነው ማለት ተመችቶት በላ ጀለስ፣ ከዛ ቡና ጠጣበት፣ ከዛ ጉራገኛ ጨፈረበት፣ ተበጠበጠ ማለት ነው። ከዛ በኋላ የሆነውን ይውት ወይኔ አይሾ ስፒድ እኔ አባት የሰው ልገሉ ነው እንደ ብሏል ዮኒ ማኛ። መደበቅ አይችልም። ገባችሁ? ስትሪመር ነው፣ ህይወቱን በሙሉ ስትሪም ያደርጋል። ሶ ህመሙን አይደብቅም። ይሁን ሆዱን ይዞ ህመም አያስቅማ፣ ግን ስፒድ ያስቃል። አመለጠው መሰል እዚህ ጋማ የሆነ ነገር ተስፈናጥሮ ወጥቷል መሰለኝ። አላመን No. I'm gonna pick you up and take you. Are you good? No. I farted on myself, bro. I thought it was a fart. Oh, bro. You're good. You're right. You're right. You're good. How did you make it? Look, let's go. Special to the car. Come on. No, it's too late, bro. Come on, bro. No, bro. I gotta finish the stream, bro. ልጨርስ ስትሪሙን ልጨርስ። በግድ ማን በግድ ነው ጋርዶቹ ያስገቡት ባይዘው ወደ ሸኖ ቤት ማለት ነው። በቃ ጀለስ ማለት ነው። ስትሪሜን ጨርሼ ነው ያለ ሆዱን ይዞ ለስትሪም ሊያደርግ ማለት ነው። ከዚህ በኋላ ግን ሽንት ቤት ገብቶ ምናምን ከጨረሰ በኋላ ጀለስ በአዲስ ኢነርጂ ነው የመጣው ማለት። እኔ ግን ከዛም በኋላ ይበላል። አረ የአይሾ ስፒድ ኢነርጂ የለም እኮ ምድር ላይ የለም። ማርያም ኢትዮጵያዊ አይሾ ስፒድ ላይቭ ላይ በዚህ መልኩ ያለቀሰ ስሜቱን መቆጣጠር አቅቶት ታይቷል። አንበሳ ወረደለት።
በቃ ለቅሶ ነው። በጣም ነው የሚያሳዝነው። ባይዘይ ጋይስ እዩትም ባውን በእናታችሁ ታምቆ የዋለ ጭንቀት ማለት ነው ፈሰሰ። ባንዲራውን ለብሷል። ስፒድ የሚለው ቲሸርት ተሰቅሏል ምናምን ጊፍት እየወረደለት ነው። በጣም ነው የሚያሳዝነው ጋይስ። ባይዘይ ቋንቋ ችሎ እንደሱ አክቲቭ ያደርግ እንደሱ ኢነርጂ ቢኖረው ባይዘይ የስፒድን ኢነርጂ የሚያዝ በቃ ዘሞስት ክሬዚ ሰው መሆን አለብህ ማለት ነው። ከባድ ኢነርጂ ነው። በዚህ መልኩ እንግዲህ ራሱን መቆጣጠር አቅቶት ታይቷል ማለት ነው። ይሄ ልጅ ላይቭ ደግሞ ከመግባቱ በፊት አዶናይን በዚህ መልኩ አመስግኖታል። እንዲሁም ኢትዮጵያውያንን አጠቃላይ አይሾስፒድን ለማግኘት ሲያደርግ በነበረው ጥረት ውስጥ ለተሳተፉ ሁሉ ምስጋናውን አቅርቧል። ሰላም ሰላም፣ እንዴት ናችሁ? ውድ የቲክታክ ቤተሰብና የኢትዮጵያ የሀገሬ ልጆች እንዴት ናችሁ? ያው ዛሬ የመጣሁት በጣም ከመላችሁ በላይ ላመሰግናችሁ። ሁላችሁም ከጎኔ የነበራችሁ በጣም ከመላችሁ በላይ እና ሁሉም ነገሩን ራሱን መስዋዕት አድርጎ ከጎኔ ራሱን ሰውቶ ነበረ ማለት ይቻላል። ማርያምን ከጎኔ የነበረው አዶናይን አመስግኑልኝ። ማርያምን እንዴት ሲሆንልኝ ለእኔ ስል በእኔ ምክንያት እየተመታልኝ በቃ ሁሉም ነገር አፍ ይሆንልኝ ማለት ነው እና አዶናይን እየገባችሁ ማርያምን አመስግኑልኝ ከምለው በላይ ከቃላቴ በላይ ነው እና ሁላችሁም ደግሞ ያው ከጎኔ የነበራችሁ ሙሉ ኢትዮጵያ ሕዝብ እና በጣም ነው ማመሰግናችሁ። ያው ከዚህ በላይ ደግሞ እንደምሰራና ምናምን እርግጠኛ ነኝ። ያው ትንሽ የቋንቋ ችግር ነበረብኝ፣ እሱንም ማስተካከለዋለሁ። ከዚህ በላይ ደግሞ ያው ሰርተን እናሳለን። በቅርቡ ደግሞ ያው ወይም ወደ ኢትዮጵያ እንድደግምና ወይም ወደዛ ሄጄም የማገኝበት እድል የማመቻቸው ይሆናል እና ሁላችሁም ደግሞ ይሄን ከዚህ በኋላ አብራችን የምንቀጥል ከሆነ ይሄ ነገር አሳካዋለሁ እና ሁላችሁም ወዳችኋለሁ። አሁን ላይቭ ላይ ነኝ። ላይቭ ተመለሱልኝ። ከ10 ደቂቃ በኋላ እመጣሳለሁ። ሌትስ ጎ። እንግዲህ አይሾስፒድ ኢትዮጵያ በዚህ መልኩ ለአዶናይም ለአድናቂዎቹም ለተከታዮቹም እንግዲህ አስተያየቱን አስተላልፏል። ቤተሰቦች በጣም ምስኪን ልጅ ነው። ቋንቋ ችሎ ኢነርጂ ደግሞ እንደ አይሾስፒድ ያለ ቀውስነት በቃ እንደ አይሾስፒድን በመልክ ብቻ ሳይሆን በስታይልም ካልመሰልከው ባይዘው መከርበቱን ሁላ ብትለማመድ እኔ እመክርሃለሁ። ይቻላል። ምክንያቱም ልምምድ ማያመጣው ነገር የለም። ይሁ እንዳለው እየተገፈተረ ዋጋ ሲከፍልለት የነበረው አዶናይ አንደበት የሆነው አዶናይ ትላንትና ከኋላ እየተከተለ ምን ሲለው ነበር? ይሄን ቪዲዮ ይዩት። እኔ እንባዬ ነው የመጣው። ማርያምን ይሄን ቪዲዮ አይተን እንምጣ። ውረድ ከሱ ጋር ጥብቅ፣ ከሱ ጋር ይሁ ጀግና እሱ ነው የሚመራው። በቃ ሊድ የሚያደርገው ማለት ነው። ይኸው ሂድ፣ ተራመድ፣ ጩህ፣ እንደዚህ አድርግ ይለዋል። ከዜሮ ተነሳ። አሁን እንትን አድርግ፣ ጩህ እንደውሻ ዝም ብለህ ከዜሮ በል። ወደ ካሜራው አቴንሽን ያዝ፣ አቴንሽን፣ ትኩረት ያዘው ትኩረት በል። ሳሚ አይዞህ በእናትህ። ጀግና ጎበዝ። ትኩረት አድርግ እያለ ነው እየመከራችሁ። አየህ እንዴት እንደያዝከው ትኩረት። ጎበዝ ጀግና የታባቱ ጀግና። እኔ እኮ የኔ አባት አዶናይ ማለት ነው። ማርያምን ጋይስ አዶናይ የኔ አባት በጣም በቃ ትለያለ። እናቴ ትሙት የታባቱ ይላል ከኋላ። አሁን አዶናይ እኮ ያ ልጅ መጨው እንደ ውሻ መሆኑ አክት ማድረጉ እኮ ለአዶናይ ምንም የሚጨምርለት ነገር የለም። ግን ነፍሱ ሐሴት ነው የምታደርገው በሰው ስኬት ማለት ነው። ምን አይነት ትትና ነው ግን አዶናይ! በኢየሱስ አረ ሁላችንም ለዚህ ልጅ እንጸልይለት ጋይስ። ልቡን እንዳይቀይረው ፈጣሪ በዚህ ሐምብልነቱ በዚህ የዋህነቱ እንዲቀጥል ሁላችንም በጸሎታችን ልናስበው ይገባል። ምን አይነት ትትና ነው አዶኒ! አረ በጌታ በኢየሱስ ስም። አንድ የውጭ ሀገር ዜጋ የማታዋን አዲስ አበባን አይቶ እጅግ በጣም ተገርሞ የአይሾስፒድንም ሪያክሽን አይቶ እጅግ በጣም ተገርሞ የሰራውን ቪዲዮ እዩት። Guys, Speed just showed us the aerial view of Addis Ababa, the capital of Ethiopia, and his reaction was priceless. Look. I'm about to show the nightlife of Ethiopia. I'm about to show y'all a drone shot of Ethiopia. It looks crazy at night. Like, go ahead, go to drone. Back for a second. Holy crap, that looks crazy. Yo, Ethiopia nightlife looks insane, bro. Holy guacamole, bro.
W's in the chat, bro. W's in the stream, bro. W's in the stream, bro. W's in the chat, bro. This is beautiful, bro. Holy crap, bro. Ethiopia is so beautiful. Holy Yo, y'all see this chat? Y'all see Ethiopia, bro? This is insane. You could hear him say that the nightlife is beautiful, and when the color switched from the building, his reaction was priceless. Personally, I'm so glad that Speed went to Ethiopia. He showed us that the capital is such a beautiful city, and he's changing everyone's perception about Africa. But let me know what you guys think. Comment below. By the way, ማለት ነው የአይሾ ስፒድ አፍሪካ መምጣት ዓለምን ነው ያስደነገጠው ነው። ይሄ አፍሪካውያንን ብቻ አለ ዓለምን አስደንግጧል። ሌላው በጣም ያስገረመው እዚህ ላይቭ ስትሪም ላይ አንዴ ጸጉሬን ልቁረጥ ብሎ በፖሊሶች የተመታው ልጅ ነው። በጣም ያሳዘነኝ ማለት ነው። ይሁት ጋር አፈረጠው ስለ አፈረጠው ነው ምል በቃ በኢየሱስ ስም አንጠልጥለው ወሰዱት። ቸኮልኩ ትንሽ ያው ደሞ ሲይዙ እኮ ዋዋው ብላል። አይተዋል ቪዲዮ? አዎ ስገባማ እንደዛ እንደውሻ እየጮፍኩ ነው የገባሁት። ላይክ ከዚህ በፊት እኮ ኬንያ ላይ ምናምን ስላየው እኮ ነው ስጠረጠር ያልተከተብከው መስላችሁ ነው ያዙ። What's wrong with you niggas, man? አረ ግን ታኩር ግን እግዚአብሔርን አንተ የተረገምክ ያልተከተብክ መስሏቸው ነው ያዙ አላለው። ብቻ የተመታው ምታሳዘነ አንገላቱት እኮ ጋይስ አንገላቱት። ቸኮልኩ ትንሽ አላለም። እቺ ፓርት ደግሞ በቃ አድክምናት ማለት ነው። መቾከልንም ማወቅ ፈጣ እንዳልከው ቾክላል ብራዘር። ግን በቃ ሙከራሽን ግን እናቴ ተሙት ማን ሞከረኝ? የኢትዮጵያ ጸጉር ቆራጮች ይኮሩብሃል። አይሾ ስፒድ ወደ ግብጽ ሄዶ እንግዲህ እንደምትመለከቱት ስትሪሙን እያደረገ የሚገኝ ቢሆንም ነገር ግን እንደጠበቀው ያክል ተመልካቾችን እያገኘ እንዳልሆነም እንደዚሁ እየተመለከትን እንገኛለን። እሱም በተደጋጋሚ እጁ ላይ ያለውን ስትሪም እየተመለከተ ሰዎች እየገቡ እንዳልሆነ እየገለጸ ይገኛል። አሁን ላይ በግብጽ ፒራሚዶችን እየጎበኘ ይገኛል። እስካሁን ድረስ እንደምትመለከቱትም ከአንድ ሰዓት በላይ ስትሪም አድርጓል። 68000 ሰዎች ብቻ ነው እየተከታተሉት የሚገኙት። ኢትዮጵያ ግን አንድ ሰዓት ስትሪም ባደረገ ሰዓት ወደ 250 እና 260 ሺህ አካባቢ ሰዎችም ስትሪሙን እየተከታተሉት ነበር። አይሾ ስፒድ በግብጽም እንደጠበቀው እንዳላገኘውም ተመልክቻለሁ። ቤተሰቦች እንግዲህ እንደሰማችሁት ነው ከአዲስ አበባ በቀጥታ ወደ ግብጽ ያመራው አይሾ ስፒድ ነገሮች እንደጠበቀው እንዳልሆኑለት እየተሰማ ይገኛል። እኛ ሀገር ሪከርድ ተሰብሯል። ከ7 ሚሊዮን ሰው በላይ አይቶታል ላይቭን። እንዲሁም ደግሞ ከ10 ሚሊዮን ሰው በላይ በአንድ ቀን ለማየት ችሏል። ያንን በድጋሚ ማለት ነው። ከዛ በኋላ ደግሞ በዛ ቀን እሱ ወደ ኢትዮጵያ በመጣ ቀን ከቢሊየን ጊዜ በላይ ኢንተርኔት ላይ የኢትዮጵያ ስም ተጽፏል። ይህ በጣም አስደንጋጭ ሪከርድ ነው። ምክንያቱም ምን ያህል የዓለምን አቴንሽን እንደያዝን የሚያሳይ ነው። አቀባበላችንም እንግዲህ እዚህ ጋር እንደምትመለከቱት በቃ you have no idea guys ምን አይነት ውበት ነው ያሳየነው። ምን አይነት ውበት ነው ያሳየነው። ግን አስባችሁታል ከ4 ዓመትን በፊት አይሾ ስፒድ ኢትዮጵያ ቢመጣ ምን ነበር የምናሳየው? እስኪ ይሄንን ነገር ኮሜንት አድርጉ። ከ3 እና ከ4 ዓመት በፊት አይሾ ስፒድ ኢትዮጵያ ቢመጣ ምን ነበር የሚያየው? ስለዚህ ኮሪደር ልማት እየተቸን የነበርን ሰዎች ለካ ለዚህ ነበር ማለት ምንችልበት ሰዓት ላይ ነን ያለነውና እውነት አንዳንዴ በቅንነት ስናስበው በጣም ትልቅ ስራ ተሰርቷል። መመስገን ያለበት አካል መመስገን አለበት። ጋይስ ኢትዮጵያ ውስጥ ብቻ ያለነውን አይደለም በውጭ ያሉትን ብቻ አይደለም ዲያስፖራ ሁሉ ደንግጧል። በዚህ አይሾ ስፒድ ጉብኝት ኢትዮጵያ ያለችበትን ሁኔታ ሲያይ ዲያስፖራ ሁሉ ደንግጧል። ከዲያስፖራው አንደበት ምን ተሰማቸው የሚለውን እስኪ ሰምተን እንጣ። ይሄ ልጅ ወደ ኢትዮጵያ ሲመጣ ሀገራችንን ስታዩ ሀገራችንን ስናይ ምንድን ነው የተሰማችሁ? እኔ ኢትዮጵያ ካልሄድኩኝ ቆይቻለሁ። እግዚአብሔር ምስክሬ ነው። እኔ ያየሁትን ግን በአይኔ ያየሁትን እኔ ደንግጫለሁ። እግዚአብሔር ምስክሬ ነው። አያስደነግጥም? ደስ አይልም? አንድ ጤነኛ መሆን ብቻ በቂ ነው። መንፈስህ ጤነኛ መሆን በቂ ነው። አዲስ አበባ ላይ ያየው በተለይ ከድሮን የተቀረጸው ኢትዮጵያ ንግድ ባንክ ነው አይሎ ነው ወይ ህንፃውን አላውቅም።
እዛ ላይ ሆኖ የተላለፈው እንኳን ተውት እኛን ተውት። እኔ አሁን እኛን አስደንግጦናል። የነጮቹን ደግሞ ኮሜንት ብታይ እርግጠኛ ነኝ ኢትዮጵያን ያለው እሱ ራሱ እንኳን በተደጋጋሚ የሚናገረው ንግግር ምንድነው የሚናገረው? ማመን አልቻልኩም ነው የሚለው። አያችሁ የሰው ልጅ ገጽታ is very important። እኛ ምን በላም አይመስላቸውም። በተለይ ክሬዲት መስጠት ካለባችሁ ለሚመለከተው ክሬዲት ለሚገባው በደንብ ክሬዲት መስጠት አለባችሁ። በተለይ ባለፉት 7 ዓመታት ባለፉት 6 ዓመታት የተሰራው ስራ ለዚህ ክሬዲት መስጠት አይ ነው። ችግሮች አሉ ለዘርዝር በትሩ ብዙ ምዘረዝሯቸው ነገሮች አሉ። ብዙ ምናወራቸው ነገሮች አሉ። ግን አይናችሁ ያባየው ነገር አልኮራችሁ? ደስ አይል? I'm proud of Ethiopia። ማርያም በጣም ሁላችንም በኢትዮጵያ ነው የኮራ ነው፣ በአገራችን ነው የኮራ ነው፣ በመሪዎቻችን ነው የኮራ ነው። ኦፍ ኮርስ ችግሮች አሉ፣ ኦፍ ኮርስ ፕሮብለም አለ። ኦፍ ኮርስ አሁንም ስለ ችግር ከተወራ ችግር ነፍ ነውና እንዳለው ነው ቴዲ በልበቀና ነገሮችን ማየት ከቻለን በጣም የሚያስመሰግን ስራ ተሰርቷል ነው። እንግዲህ ይህንን ተአምራዊ ላይቭ ስትሪም ካየ በኋላ አንድ አሜሪካዊ ራፐር ወደ ኢትዮጵያ ለመምጣት እንደሚፈልግ በይፋ አሳውቋል። ማን ነው? እስኪ አይተን እንምጣ። ጋይስ የአይሾ ስፒድ ተጽዕኖ አሁንም እንደቀጠለ ይገኛል። ታዋቂው ራፐር ድምፃዊ፣ እንደዚሁም ደግሞ የዩቲዩብ ላይቭ ስትሪመር የሆነው ዲዲጄ ወደ ኢትዮጵያ ለመምጣት ዝግጅት እያደረገ እንደሚገኝ በዚህ ሰዓት ላይ ገልጿል። ወደ ኢትዮጵያ መምጣት እፈልጋለሁ ሲልም መግለጹን እየተመለከት እንገኛለን። አይሾ ስፒድን ከተመለከተ በኋላ ኢትዮጵያንም በቪዲዮ ከተመለከተ በኋላ በቀጥታ ወደ ኢትዮጵያ መምጣት እንደሚፈልግ ነው ይህ ራፐር ዲዲጄ የገለጸው። ይህንን መልእክቱን ታዲያ እንደምትመለከቱት ከ1.3 ሚሊዮን በላይ ተከታይ ባለው የትዊተር ገጹ ላይ ወደ ኢትዮጵያ መምጣት እፈልጋለሁ ሲል ገልጿል። እንደሰማችሁት ነው ምን ያህል የዓለምን አቴንሽን እንዲያዝን ማየት ትችላላችሁ። ባይዘዌ ማን የውጭ ሀገር ሰዎች የሰሩትን ቪዲዮ ባመጣላችሁ ሰዓት አይበቃም። የስፒድ ኢትዮጵያ ጉብኝት እንዲሁም ደግሞ የሰዎች ሪአክሽን ኢትዮጵያን ሲያዩ ምን ተሰማቸው ሰዎች የሚለው በጣም አስደንጋጭ ነው። እንግዲህ በዛ ቀን በጣም ሀምብልነት ያሳየው አዶናይ እጅግ በጣም በብዙዎች ምስጋና የተቸረው ይገኛል። ይህ ሰውዬም እንግዲህ ስለ አዶናይ ተናግሮ መጥገብ አልቻለም። ግን እስኪ እንስማው። አዶናይ ስለራሱ ያውቃል። አዶናይ ስለራሱ ያውቃል ማለት ምን ማለት ነው? አዶናይ ለአይሾ ስፒድ ምኑም እንዳልሆነ ያውቃል። አዶናይ አይሾ ስፒድን ከማወቁ የተነሳ አዶናይ ማለት አይሾ ስፒድ ለአዶናይ ለአይሾ ስፒድ ምንም እንዳልሆነ ያውቃል። ኢትዮጵያ ውስጥ የፈለገ ፌመስ ቢሆን ለአይሾ ስፒድ ምኑም እንዳልሆነ አዶናይ ከሚሰራው ስራ አንፃር አዶናይ ከሚያደርገው ነገር አንፃር አይሾ ስፒድ ኬር እንደማያ ለፎቶ እንኳን የሚፈልገው አይነት ሰው እንዳልሆነ አዶናይ ጥንቅቅ ያርጎ ያውቃል። ይሄ ሰልፍ አዌርነስ ይባላል። ይኸውልህ ስለራስህ ማወቅ ሲባል ጠንካራ ጎንህን ብቻ አይደለም፣ ደካማ ጎንህን የማትችለው ቦታንም ማወቅ በጣም ወሳኝ። ስለዚህ ምን አደረገ? እኔ አይሾ ስፒድ ምንም የሚፈልገኝ አይደለሁም፣ ለአይሾ ስፒድ ሬሌቫንት አይደለሁም ብሎ ቤቱ መቀመጥ ይችል ነበር። ማንም አይፈርድበትም። ወጥቶ ደግሞ እንደሌላው እየተጋጋጠ የሰው መሳቂያ መሆን የሚችል ነበር። ግን ምን አደረገ እሱ? አዶናይ ሲመጣ አይሾ ስፒድ ሲመጣ እንዴት ነው እኔ ከዚህ እንዴት ነው እንትን ማድረግ ነው ወይ ሬሌቫንስ ቢባል ነገር አለ። ርዕስ ሆኖ መቆየት፣ መነጋገሪያ ሆኖ መቆየት። አንዳንድ ጊዜ በቫይብ ምናምን በትሬንድ ምናምን መነጋገሪያ ሆኖና ጥፍት ትላላችሁ። አንዳንዱ ደግሞ ሁሌ መነጋገሪያ የሚሆንበትን ሁሌ ሰው ቲክቶክ የሚያወራበት አይነት ርዕስ እንዴት እንደሚሆን ስትራቴጂ እንትን ያለ ፊቸር ሙዚቃ ላይ ለምሳሌ አንዳንዱ ይዘፍን ይኖርና ከዛ ጄኔሬሽን እየተተካ ሲመጣ አዲሱ ጄኔሬሽን እየረሰበ ይመጣል። ወደ አዲሱ ጄኔሬሽን አቴንሽኑን ለመሳብ ከአዲስ ጄኔሬሽኖች ዘፋኞች ጋር ፊቸሪንግ ኮላቦሬሽን እየሰራ አዲሱ ጄኔሬሽን ጋር ሬሌቫንት ይሆናል። ኦኬ ሰው የሚሰማው የሚያዳምጠው ይሆናል ማለት። በአይሾ ስፒድ ጉብኝት አዶናይ እንዴት ነው ሬሌቫንስ የሆነው? አይሾ ኢትዮጵያ የሚባል ልጅን ያየው ቀን ጥብቅ አለበት። ኢንፍሉዌንስ ባይ አሶሲዬሽን ይባል፣ ፓወር ባይ አሶሲዬሽን ይባል። ጥብቅ ያለበት ለምንድን ነው? በእውቀት ነው። ለምን ልክ አይሾ ኢትዮጵያን እንዳየው አዶናይ አይሾ ስፒድ የሚፈልገው ያንን እንደሆነ ጥቅቅ አርጎ ያውቃል። ይሄ ልጅ አይሾ ስፒድ አይቶት እንደማያልፈው አዶናይ ጥቅቅ አርጎ ያውቃል። በእውቀት ላይ የተመሰረተ ነው የምላችሁ ለዛ። ከዛ ምን አደረገ? ኢንቨስት አደረገበት። አየህ፣ ይሄ ታለንቱን አየ። አሁን አዶናይ ታለንት ማየት ብቃት ይጠይቃል። ባይዘው ይሄ ሰው ታለንት አለው ለማለት ማለት ይሄ ሙዚቃ ይሄ ልጅ ከድሮ ሰው ያላየውን ታለንት አይተ እንደ ችግኝ ውሃና አየር እየሰጠው ታመጣዋለህ። ኦኬ ልጁን እንዳየው እውቀት ይጠይቃል። ልጁ አይሾ ስፒድ በደንብ ይመስላል፣ ግን ይሄንን በደንብ መጠቀም ይቻላል የሚለውን ነገር ወስኖ ብሩን፣ ሰዓቱን፣ አቴንሽኑን ኢንቨስት ለማድረግ ግን እውቀት ይጠይቃል። በእውቀት የተደረገ ነው። ሶ ይሄንን ሳይዱን ካላየኸው በደግነት ብቻ በቅንነት ብቻ የሚለውን ነገር ብቻ የምታየው ከሆነ እነዚህ ነገሮች ከአዶናይ አትማርም። ራስህን የማወቅ ነገር የቱ ጋር ነው የምታስፈልገው? አሁን አይሾ ኢትዮጵያ ወደ ፒክቸሩ ሲመጣ፣ አይሾ ኢትዮጵያ ወደ ቲክቶክ መንደር ሲመጣ
አዶናይ ምን ሆነ ማለት ነው? እንዴት ነው እዚህ ጋር ሪሌቫንት ነው? ኦኬ እኔ ሪሶርስ አለኝ፣ ስልክ ልሰጠው እችላለሁ፣ ብር ልሰጠው እችላለሁ፣ መድረክ ልሰጠው እችላለሁ፣ አቴንሽን ልሰጠው እችላለሁ። ከዛስ ያ ደግሞ ይዞት የመጣው ምንድነው? አይሾ ስፒድ የሚባለውን ፊት ቁልጭ አድርጎ ይዞት መጣው። እንዲህ በማድረጉ አዶናይ ምን ሆነ? ኢትዮጵያ ውስጥ በአይሾ ስፒድ አየው፣ አዶናይ ላይ አይሾ ስፒድ ምኑም ነው ብያለሁ። ምኑም በቃ ምንም ለፎቶ እንኳን አይሆን፣ ግን በአይሾ ስፒድ ጉብኝት ግን አዶናይ ኢትዮጵያ ውስጥ ከራሱ ከአይሾ ኢትዮጵያ በላይ መነጋገር ይሆናል ማለት አየህ። በጣም ይህ ስትራቴጂ ነው። ይህ የሚገርም እኮ ነው። በቃ ማለት አዶናይ ዝም ብሎ ሰው ማለት ስትራቴጂክ ሰው ነው፣ እውቀት አለው። ዝም ብሎ ፌመስ አልሆነም፣ በፕላን ነው፣ ዲዛይን አድርጎ ነው፣ ጽፎ ነው ፌመስ የሆነው። ይሄ ሰውዬ እኮ ካናዳ እያለ ኢትዮጵያ መጥቶ ተጽዕኖ እንደሚፈጥርና ኢትዮጵያ መጥቶ በቃ በጣም ብዙ ተአምር ሚራክል እንደሚሰራ ቀድሞ ያቅ ነበር። ዲዛይን አድርጎ ፕላን አድርጎ መጥቶ ነው ኦን ታይም ብፍ ያደረገው ማለት ነው። አሳክተነዋል። የታባቱ አሳክተነዋል። ኢንተርናሽናል ታያላችሁ። የታባቱ ቀጣይ ትሪፓችን ደግሞ ወደ ደቡብ እንመጣለን። ሶዶ ደቡቦች ተዘጋጁ። ሁሉም እንመጣለን። ጋይ ጠብቁን። እንወዳችኋለሁ። ተዘጋጁ። ደቡቦች ወደ አርባ ምንጭ ሐዋሳ ምናምን ሊዞሩ ነው። በቃ ኢትዮጵያን ቱር ለማድረግ ነው ከአዶኒ ጋር በመሆን ማለት ነው። አዶኒ እንግዲህ ትልቅ በር ከፍቶለታል ለዚህ ልጅ ማለት ነው። ዮ ጋይስ ማለት አዶናይ እውነቱን ለመናገር የሌለ ኢሞሽናል እያደረገኝ ነው ማለት ሰው ለሰው ህይወት መለወጥ ይሄን ያህል ኢሞሽናል ሲሆን ይሄን ያህል ኢነርጂ ሲያወጣ ምናምን እኔ በህይወት አይቼ ማለት ለራሳችን ህይወት መለወጥና ለራሳችን ነገሮች እንኳን ያን ያህል ኢነርጂ የሌለም ብዙ ሰዎች አለና በዚህ መጠን የሰው ልጅ ለውጥ በመፈለግ ይሄን ያህል አስተዋጽኦ ማድረግ በጣም ትልቅ ነገር ነው። ስፔሻሊ when you say this ማለት ነው የሌለ ነው በቃ ኢሞሽናል ያደረገኝና much man he's been looking up to you for years man people have been making fun of him for doing your things this guy is free he's fire he's got the dog in him man can you give him a chance bro he can be international I believe in him man he's the biggest the greatest the latest the illest fire አዶናይ ይመች በኢየሱስ እኔ እኮ ደጋግሜ ባየሁት ቁጥር ማለት ነው አይኔ ላይ እንባ ይታያችኋል። በቃ እንዲህ ነው ኢሞሽናል መሆኑ። ለመሰላችሁ አልገባችሁም መሰለኝ እኔ እንጃ ተረታችሁኛል። ግን አዶኒ እኮ የሚገርም ልብ ነው ያለውና ሰው እንዴት ነው ለሰው የሆነን ሰው ለማገዝ ብሎ ችግር የለውም የኔ ክብር ምና የኔ ዝና እኔ ላይ ሜም ተሰራብኝ ሙድ ይያዝብኛል ብሎ ጭራሽ ሳያስብ አልገባችሁም። በቃ ስላችሁ ለዚህ ነው POV after seeing the Spears stream by PP. እንዳለ ማራኪ እንግሊሽ በማስታወሻ no more English ሞሪቶ አረ ጋይስ አረ አልቻልንም ወይ ህዝቤ ማለት ነው ወጣት በሙሉ ላንጉዌጅ እየተማረ ነው እንደ አይሾ ስፒድ ኢትዮጵያ ላለመገርጣት ማለት ነው። ቋንቋ ባለመቻሉ ነው ልጁ ዱዳ የሆነው ማለት ነው። ሶ ይሄ ልጅ የዚህ ልጅ ስህተት ያየ በሙሉ እንዳለ ቋንቋ ተማሪ ሆኖላችኋል። ሁላችንም ቋንቋ እናጥና። ምን ያህል ኮንፊደንስ ከፍ እንደሚያደርግ ምን ያህል በራስ መተማመናችሁን ሌላ ሌቭል ላይ እንደሚሰቅለው እንግዲህ ትላንትና አይተናል። በቃ አዶናይ እዛ ጋር ቋንቋ በደንብ ስለሚችል በኮንፊደንስ ሲያስረዳው ልጁ ደግሞ አማርኛ ሁሉ ሲጠፋበት አይተናልና ሁላችንም እንግሊዘኛ ላይ ፐርፌክት ብንሆን ቋንቋ ዕውቀት አይደለም፣ ኦፍ ኮርስ ዕውቀት አይደለም፣ ግን ወደ ዕውቀት የሚያስገባ በር ነው ብዬ ነው መወስደውና እናንተ ምን ትላላችሁ? ውድ ቤተሰቦቼ ሐሳብ ስጡበት። ይሄን ፓርት ስታዩ አልነዘራችሁም? የሆነ ጉዝባምፕስ ነገር እኔ ባይ ዘ ዌይ ከአይሾ ስፒድ ስትሪም ላይ በጣም የወደድኩትን ፓርት ላሳያችሁ። እንዴት እንደገረመኝ በቃ ይሄ ድሮን ሻት በጣም ነው የሚያምረው። አዲስ አበባ እንደዚህ ታምራለች እኔ ራሴ ገረመኝና በዓለም አቀፍ ሕዝብ ፊት አዲስ አበባ እንደዚህ ተውባ ነበር የተቀረጸችው። ድሮን ሻቱ በጣም ሌላ ታሪክ ይሄን ነበር የፈለግነውና አዲስ አበባ በዚህ መንገድ እንግዲህ ተውባ ታይታለች። አይሾ ስፒድ ራሱ ገርሞት አስተያየት እየሰጠ ነበርና ነዘረኝ በቃ ይሄን ነገር ሳይ ባይ ዘ ዌይ የማታውን ቪው ሳይ ብቻ ሳይሆን የአይሾ ስፒድን በቃ ማለት ሪያክት ያደረገበት እንዴት ሰርፕራይዝ እንደሆነ ምናምን ስሜቱን ሲገልጽ ማርያምን በጣም ነበር ኢሞሽናል የሚያደርገው ማለት ነው። የሱ ያንዳንዱ ንግግር እየተቆረጠ ቲክታክ ላይ ኢንስታግራም ላይ የተለያዩ ማህበራዊ ሚዲያዎች ላይ እንደሚለቀቅ ታውቃላችሁና ይህ በጣም ፓወርፉል ነገር ነው። የስፒድ ንግግር እንደቀላል እንዳታዩት ምን ያህል
ፓወር እንዳለው በተግባር ስላያችሁት ማለት ነው። እንግዲህ ትልልቅ ጥበቃ ተደርጎለት ነው ሲንቀሳቀስ የነበረው። ከግል ጥበቃዎች በተጨማሪ ከኛም ሀገር ሴኩሪቲ ተመድቦለት ነበር ሲንቀሳቀስ የነበረውና ይሄ ቀላል አይደለም ነው። እንግሊዘኛስ ተማሩ ሲባሉ እንደ ቤታዮ ከሆናችሁ አስቸጋሪ። ማርያ ትሻለች ከቤታዮ give a credit ማርያ ከቤታዮ ትሻለች 100% ትሻለች። መቼም አትሰድቡኝም፣ የቤታዮ ጓደኞች አትሰድቡኝም፣ በዚህ አትቀየሙኝም ማለት ትቀየማላችሁ። በፍጹም አትቀየሙኝም፣ ጌታ ምስክሬ አትቀየሙኝም። እንግሊዘኛ እንደ ሰማይ ነው የሚርቃት። አታውራውም። አሜሪካን ሀገር በአማርኛ ጌሟን ትጫወታታለች እንጂ ሌላ ዜጋ ያለበት አትገባም። አስገቧት እስቲ። ለባህሉ ድምቀት ምን ታደርጉ መሰላችሁ? ሄሉ ሌሎቻችሁ ቤታዩን ሌላ ዜጋ ያለበት ጌም አጫውቷት። በጌታ ሌላ ዜጋ ያለበት አደራ። ዲቦዬንም እነግርሻለሁ። ዲቦ አንድ ቀን ለባህሉ ድምቀት ሌላ ዜጋ እንግሊዘኛ የሚያወሩ ጋር አገናጥቷል። ላጥ ብላ ነው የምትወጣው። ላጥ አትመጣ ድራሽ አይመጣ ይነስራታል። ብልጥ ከሰው ሞኝ ከራሱ አይደል የሚባለው። ስለዚህ ሁላችን በብልጠት ቋንቋ ብና ኮንፊደንሳችን ይጨምራል፣ እንዲሁም ኢንተርናሽናሊ ተደማጭነት ይኖረናል ማለት ነው። ለማንኛውም ለዛሬ ያመጣሁላችሁ ቪዲዮዎች እነዚህን ይመስሉ ነበር። በእርግጠኝነት ዘና ፈታ ብላችኋል፣ በሚያስቀው ስቃችኋል፣ በሚያስተምረው ተምራችኋል። በቀጣይ በሌላ ቪዲዮ እንገናኛለን። ለማንኛውም የአይሾ ስፒድ ወሬ ቢወራ አያልቅም፣ ግን ለዛሬ እዚህ ጋር ይብቃን። ሰላም ለእናንተ ይሁን።